ሰሚት ስንለው ይኸው እንደተመለከታችሁት ያለምንም ፓስፖርት ዲቪ እንዴት መሙላት እንዳለብን የተመለከትን ይመስለኛል። ሰላም ጤና ይስጥልን። ይህ ኢትዮ ኢንፎ ትሬድ ነው። እኔ ደግሞ አብርሃም እባላለሁ። ያው እንደተለመደው ዛሬ በአዲስ ቪዲዮ ተገናኝተናል። እንደምትመለከቱት በዛሬው ዕለት የምንመለከተው ቪዲዮ ዲቪ 2024ን እንዴት ያለ ፓስፖርት መሙላት እንደምንችል ነው። መጀመሪያ ፋየርፎክስን ወይም ክሮም ብራውዘር በመክፈት በስልክም ሊሰራ ስለሚችል ስልካችሁ ላይ ክሮምን በመክፈት አሁን ማሳያችሁን ፕሮሲጀር መከተል እንችላለን ማለት ነው። በመጀመሪያ ዲቪ ብለን ስንጽፍ ከላይ ሰርች ባሩ ላይ እንደምትመለከቱት ዲቪ ሎተሪ 2024 ሚል ይመጣልናል ማለት ነው። የመጀመሪያው ምርጫ ኤሌክትሮኒክ ዳይቨርሲቲ ቪዛ ፕሮግራም የምትለዋን ምን መርጣት ይሆናል ማለት ነው። እሷን በምንመርጥበት ሰዓት ላይ ሎድ አድርጎ ቀጥታ ወደ ፔጁ ያስገባናል ማለት ነው። ወደ አሜሪካን ዳይቨርሲቲ ቪዛ መሙያ ፔጅ ማለት ነው። እንደምትመለከቱት እዚህ ገጽ ላይ የተለያዩ ዝርዝሮችን አስቀምጧል። የመጀመሪያው እንኳን ደህና መጣችሁ ብሎ በእኛ ቀን አቆጣጠር መስከረም 25 የተጀመረ ሲሆን የሚያበቃበትን ደግሞ ይነግረናል። ጥቅምት 29 ይመስለኛል፣ ኖቬምበር 8 ጥቅምት 29 አካባቢ ነው የዛን ሰዓት የሚያበቃ ይሆናል ማለት ነው። እንደተመለከታችሁት በፈረንጆች ደግሞ ኖቬምበር 8 ላይ የሚያበቃ ይሆናል ማለት ነው። ከታች ደግሞ የምትመለከቱት ምን ይላል መሰላችሁ? ይሄ ዲቪ ኢንስትራክሽን 2024 የሚለው በሌላ ቪዲዮ ለማሳየት ሞክራለሁ። የተለያዩ ኢንስትራክሽኖች ዝርዝሮች አሉት እንዴት መሙላት እንዳለብን። ያንን ደግሞ እዚሁ ቪዲዮ ላይ እንዴት መሙላት እንደምንችል በግልጽ ማሳይ ይሆናል። ይሄ ፎቶ ኤግዛምፕል ደግሞ በምንጫንበት ሰዓት ፎቶዎቹ ምን አይነት ሊሆኑ እንደሚችሉ ያሉትን ኤግዛምፕሎች በግልጽ የሚያሳየን ይሆናል ማለት ነው። እሱን መመልከት የምንችል ይሆናል። በአጭሩ ግን ለማስረዳት ያክል ውስጥ ማሳያችሁ ይሆናል ማለት ነው። ቀጥታ የምናደርጋለን። አሁን ቢግን የሚለውን ከተጫንም በኋላ ይህ ገጽ ይመጣል ማለት ነው። ይህ ገጽ እኛ ሮቦት መሆናችንን ወይም ሰው መሆናችንን የሚለይበት ገጽ ነው ማለት ነው። ከላይ የምትመለከቷቸውን ፊደሎች በትክክል ካፒታላይዜሽናቸውን ጠብቆ ከታች መጻፍ ነው ያለብን ማለት ነው። ከላይ የምትመለከቱት ቪዲዮ ለምሳሌ የመጀመሪያው ኤስ ይላል፣ ካፒታል ኤስ ነው። ሁለተኛውም ካፒታል ዋይ ነው፣ ካፒታል ፒ፣ ካፒታል ደብሊው፣ ከዛ ካፒታል ሌተር ኤክስ እናደርግና ሰሚት እንለዋለን ማለት ነው። ሰሚት ስንለው ትክክል ከሆነ ወደዚህ ገጽ ይመራናል ማለት ነው። ይህ ገጽ እንደምትመለከቱት የሚሞላው ፎርም ነው። መጀመሪያ ላይ የምትመለከቱት ስማችንን ነው። ይህ የመጀመሪያው ሳጥን ላስት ወይም ፋሚሊ ኔም ማለት የአያታችን ወይም ደግሞ የመጨረሻ የአያታችን የቤተሰብ ስም እንደማለት ነው። በእኛ ሀገር ስታንዳርድ ግን ያው የአያታችን ስም ነው ማለት ነው። እዚህ ጋር ቀጥታ እንደምንጽፈው የአያታችንን ስም ነው ማለት ነው። በትክክል ቀጥታ ፓስፖርታችን ላይ ባለው መሰረት ነው የምንሞላው። ፓስፖርታችን ላይ የተጻፈውን ነው ቀጥታ የምንሞላው ማለት ነው። እዚህ ጋር እንደተመለከታችሁት ቀጥታ ፓስፖርት ላይ ያለው የአያት ስም እናስገባ ይሆናል ማለት ነው። ይህ ለምሳሌ ስለሆነ ይህንን እንዳትገለብጡት። ሁለተኛው ላይ ደግሞ እንደምትመለከቱት ፈርስት ኔም ማለት ደግሞ የኛ የመጠሪያ ስማችን የመጀመሪያ ስማችን ይሆናል ማለት ነው። እዚህ ጋር ይህንንም እንጽፋለን እዛው ፓስፖርቱ ላይ ባለው መሰረት። ከዛ በመቀጠል ከስር እንደተመለከታችሁት ፈርስት ኔም የሌለው ሰው ኖ ፈርስት ኔም ብሎ ቲክ ማድረግ ይችላል ማለት ነው። እዚህ ጋርም ደግሞ እንደተመለከታችሁት ሚድል ኔም ማለት ደግሞ የአባታችን ስም ነው። የአባታችንን ስም ከሌለ ኖ ሚድል ኔም ብለን ቲክ እናደርጋለን ማለት ነው። ካለ በትክክል ፓስፖርታችን ላይ ሊኖር በሚችለው መሰረት ወይም የልደት ካርዳችን ላይ ሊኖር በሚችለው መሰረት ይሞላል ማለት ነው። በሁለተኛ ደረጃ እንደምትመለከቱት ቀላል ነው፣ በምስል ያሳያል። ይህ ጾታ ነው። ሜል ከሆነ ሜል፣ ፊሜል ከሆነ ፊሜል ብለን መሙላት እንችላለን ማለት ነው። በሶስተኛ ደረጃ እዚህ ጋር የምንጽፈውን ጥንቃቄ ያስፈልገዋል። ቀጥታ ምንድነው የምናደርገው? የእኛን የልደት ቀናችንን ወደ እንግሊዝኛ በመቀየር በእንግሊዝኛ ወራቱን፣ ቀኑን፣ ዓመተ ምሕረቱን የምናስገባ ይሆናል ማለት ነው። እዚህ ጋር ይህ ከከበዳችሁ ኮንቨርተር ሊንክ አስቀምጥላችኋለሁ ከስር። ያንን ሊንክ በመጫን እዛ ሄዳችሁ በኢትዮጵያን ቀን አቆጣጠር ታስገቡለትና በእንግሊዝኛ ደግሞ እሱ ገልብጦ ያወጣልናል ማለት ነው። ያንን በመመልከት ቀጥታ ማስገባት የምንችል ይሆናል ማለት ነው። መጀመሪያው ላይ ወራቱን፣ ሁለተኛው ላይ ቀኑን፣ ሶስተኛው ላይ ደግሞ እንደምትመለከቱት ዓመተ ምሕረቱን በማስገባት መቀጠል የምንችል ይሆናል ማለት ነው። ወደ አራተኛው ስንመጣ አራተኛው ላይ እንደምትመለከቱት ቀጥታ የተወለድንበትን ከተማ ነው የሚጠይቀን፣ ሲቲ ዌር ዩ ወር ቦርን የሚለው። ስለዚህ እዚህ ጋር አሁን ለምሳሌ እኛ የምንሞላለት ሰው ወይም ደግሞ እኛ የሞላንነት ያለው ሰው አዲስ አበባ ስለሆነ የተወለደው አዲስ አበባ እንላለን ማለት ነው። ሐዋሳ የተወለደ ሐዋሳ፣ ባህር ዳር የተወለደ ባህር ዳር በማለት ይሞላል ማለት ነው። አንኖን የማይታወቅ ከሆነ ደግሞ በዲዚቲያችን አንኖን የምትለዋን ከስር ቲክ ማድረግ እንችላለን ማለት ነው። የማይታወቅ ከሆነ
በቀጣይ ደግሞ እዚህ ጋር እንደምትመለከቱት አምስተኛ ላይ ያለው ካንትሪ ዌር ዩ ወር ቦርን ማለት ላይኛው ላይ የተጠየቅነው ከተማ የተወለድንበት ከተማ ነው። ሁለተኛው ላይ ደግሞ የተወለድንበት ሀገር ማለት ነው። ይህ እዚህ ጋር እንደምትመለከቱት የተወለድንበትን ሀገር እንሞላለን ማለት ነው። ቀጥታ ምንድነው የምናደርገው? እዚህ ጋር የኛ ሀገራችን ኢትዮጵያ ስለሆነ ኢትዮጵያ ብለን እንሞላለን ማለት ነው። በመቀጠል ስድስተኛ ላይ የምትመለከቱት የተፈቀደላቸው ካንትሪዎች አሉ። እነዚህ የተፈቀደላቸው ካንትሪዎች እነማን እንደሆኑ ዝርዝራቸው ኢንስትራክሽናቸው ላይ በዝርዝር ያስቀመጠ ስለሆነ እዛ ላይ ሄዶ መመልከት ይቻላል። ለዛሬው ግን የኛ ከተማ ወይም ደግሞ የኛ ሀገር ኢንላይተብል ነው ወይም ደግሞ የተፈቀደለት ነው። ያለን ፖፑሌሽን ዝቅተኛ ስለሆነ ለዲቪ ፕሮግራም ያለን ኮታ ስላለ እኛ የተፈቀደለት ስለሆነ ይሄኛን አይመለከትም። የስ እንደተባለ እንዘለዋለን ማለት ነው። በቀጣዩ ላይ ደግሞ እዚህ ጋር ትንሽ ከበድ ይላል ብዬ የማስበው ፓርት ቀላል ነው፣ ነገር ግን ኢንትራንት ፎቶግራፍ ነው። ይህ ፎቶግራፍ ማለት ፎቶግራፋችን ምን በምን ሊሆን እንደሚችል ምን አይነት ሊሆን እንደሚችል ግዴታ እዚህ ጋር በዝርዝር መቀመጥ አለበት። ይህም ማለት በግልጽ አማርኛ ሳስረዳችሁ ፎቶአችን 2x2 መሆን አለበት እና ደግሞ የምስል ጥራቱ 600 በ600 ፒክስል መሆን አለበት ማለት ነው። ይህ የሚከብዳችሁ ከሆነ ሴት ለማድረግ ፎቶግራፋችንን በሶፍት ኮፒ ከተቀበልን በኋላ ቀጥታ ምንድነው የምናደርገው? ፎቶ ቱልን ሊንኩን ከስራ አስቀምጥላችኋለሁ። ሊንኩን በመጫን ቀጥታ እዛ ፎቶ ቱሉ ላይ በመጫን ያለውትን ፎቶ በስተክክል ኤዲት ማድረግ ይቻላል ማለት ነው። አንድሮይድ አፕሊኬሽንም ላይ ፎቶ አለ። ያንን በመምረጥ አፕሊኬሽን ሊንኩን ከስራ አስቀምጥላችኋለሁ። ያንን ዳውንሎድ በማድረግ በሱ ኤዲት ማድረግ ትችላላችሁ። ፎቶዎችን በቀላሉ ኤዲት አድርጎ ያስቀምጥላችኋል ማለት ነው። የአፕሊኬሽኑ አጠቃቀም ግራ ከገባችሁ ኮሜንት አድርጉልኝ። እዚህ ጋር ወደ ስድስተኛው ስናልፍ ደግሞ እንደምትመለከቱት የመጀመሪያው ኢንኬር ኦፍ የሚለው ኦፕሽናል ነው። ስለዚህ ምርጫ ነው። እናንተ ማስገባትም አለማስገባትም መብት አላችሁ ማለት ነው። ይህ እዚህ ጋር የምትመለከቱት ደግሞ ቢ ላይ ያለው አድሬስ ላይን 1 ማለት የምንገኝበት ማለት ነው። ይህም ማለት አሁን ለምሳሌ እኛ ካንትሪያችን ኢትዮጵያ ነው። ኢትዮጵያስ ሆኖ የት ሲቲ ላይ ነው የምንገኘው? አዲስ አበባ ብለን እንጽፋለን። ፖስት ኦፊስ ኦፕሽናል ነው። ፖስት ኦፊስ ቦክስ ማለት የፖስታ ሳጥን ቁጥራችን ነው። የፖስታ ሳጥን ቁጥር ደግሞ ኦፕሽናል ነው። ካለን ግን ፒኦ ቦክስ ብለን በቀጣይ ላይ ቁጥሩን ጽፈን ማስገባት የምንችል ይሆናል ማለት ነው። እሱን ካስገባን በኋላ ቀጥታ ምንድነው የምናደርገው? ወደ ቀጣዩ መሄድ ነው። እንዳልኳችሁ እዚህ ጋር የምንኖርበት ሀገር ከተማ፣ ከዛ ፖስት ኦፊስ ወይም ደግሞ ፖስታ ሳጥን ቁጥር ካለን የፖስታ ሳጥን ቁጥራችንን እናስገባለን ማለት ነው። ወደ ሲ ስንሄድ አድሬስ ላይንቱ ነው። ካለን ሁለተኛ መገኛ ካለን መጻፍ የምንችል ይሆናል ማለት ነው። ግን ይህ አማራጭ ምርጫ ስለሆነ ማስገባትም አለማስገባትም መብት አለን ማለት ነው። ወደ ዲ ስንሄድ ይሄ ደግሞ ሲቲ ታውን ማለት ያለንበት ከተማ ማለት ነው። ቀጥታ እኛ የምንሞላው አዲስ አበባ ስለሆነ አዲስ አበባ እንላለን። እናንተ ያላችሁት ባህር ዳር ከሆነ ሐዋሳ ከሆነ ሐዋሳ ብለን መምላት የምንችል ይሆናል ማለት ነው። እዚህ ኢ ላይ ደግሞ እንደምትመለከቱት ዲስትሪክታችንን፣ ካንትሪን፣ ፕሮቪንስ፣ ስቴታችንን ይጠይቀናል ማለት ነው። እዚህ ጋር እንደምትመለከቱት ዲስትሪክት እኛ አዲስ አበባ ማለት እንችላለን። አዲስ አበባ ቀጥታ አዲስ አበባ ብለን ማለፍ የምንችል ይሆናል ማለት ነው። ነገር ግን እዚህ ጋር አዲስ አበባ ኮማ አድርገን ኢትዮጵያ ካንትሪያችንን ኢትዮጵያ እንላለን። ኢትዮጵያ ደግሞ በኋላ ፕሮቪንሳችንን ፕሮቪንስ ካለን ፕሮቪንስ ማለት የከተማ መጠሪያ ነው። ካለን የምናስገባ ይሆናል። ከሌለ እንደዚህ እንዳለ ተሰነው ማለፍ እንችላለን ማለት ነው። እዚህ ጋር ደግሞ የምትመለከቱት ኤፍ ላይ ፖስታል ኮድ ወይም ዚፕ ኮድ ይባላል። ይህ ፖስታል ኮድ ማለት የሀገራችንን መጠሪያ ነው። እኛ ሀገር ኮዳችንን ለመናገር ያክል አዲስ አበባ ከሆነ 1000 ነው። ሌላ ክልል ሀገራቶች ከሆኑ ደግሞ በሙሉ አንኖን ስለሆነ ኖ ፖስታል ኮድ ወይም አንኖን የሚለውን ቲክ ማድረግ እንችላለን። ካልሆነ ደግሞ እዚህ 1000 ብለን የጻፍንበት ቦታ ላይ አጠቃላይ 040 ማድረግ እንችላለን ማለት ነው። አዲስ አበባ ካልሆነ ያለንበት ቦታ። በመጨረሻም ጂ ላይ ካንትሪ ይጠይቀናል። ያው ካንትሪያችንን ኢትዮጵያ ስለሆነ መኖሪያ ሀገራችን ኢትዮጵያ እንላለን ማለት ነው። ቀጣይ ደግሞ እንደምትመለከቱት 9ኛው ጥያቄ የት ነው የምትኖረው ነው። ቀጥታ አሁን ያለንበት ሀገር ነው ወሳኙ። ከዚህ በላይ ያለ ነው የኖርንበት ሀገር ነው እና ያሉትን መረጃዎች አስገብተናል። አሁን የምንኖርበት ሀገር ግን ከኢትዮጵያ ውጭ ከሆነ ከኢትዮጵያ ውጭ ያለውን ሀገር ያለንበትን ሀገር መምራት የምንችል ይሆናል ማለት ነው። ለአሁኑ ግን እኛ ያለነው ኢትዮጵያ ስለሆነ ኢትዮጵያ ብለን አልፈነዋል። እንደምትመለከቱት 10ኛ ጥያቄ ላይ ስልክ ቁጥር ይጠይቃል። ስልክ ቁጥር ኦፕሽናል ነው። ማስገባት እንችላለን፣ ማለትም አለማስገባትም ማስገባትም መብት አለን። እዚህ ጋር
አስገብተን ማለፍ ግን የተሻለ ይሆናል ብለን እናምናለን። ማስገባቱ ለእናንተ የተሻለ ነው። ነገር ግን ይህ ስልክ ቁጥር ለምንም አገልግሎት አይውልም። ቀጥታ ለመረጃ ነው የሚገባው። አስገብተን ካበቃም በኋላ ስልክ ቁጥራችንን ወደ ቀጣዩ የምንሄድ ይሆናል ማለት ነው። ስልክ ቁጥር ወሳኝ አይደለም፣ ግዴታ መግባት ግዴታ የሚያስፈልገው አይደለም። እናንተ ብቻ እንደ ምርጫ እንደታስገቡት ነው። 11ኛው ደግሞ ኢሜል አድሬስ ነው። ኢሜል አድሬሳችን ማለት ደግሞ ቀጥታ አክሰስ ያለን ማለት ነው። እስከሚቀጥለው ዓመት ድረስ ማየት የምንችል ውጤቱን ማየት እስከምንችል ድረስ ኢሜላችን አክሰስ ሊኖረን የሚገባ ኢሜል አድሬስ ሊኖረን ይገባል ማለት ነው። እዚህ ጋር እንደምትመለከቱት ኢሜል አድሬሳችንን አክሰስ ያለን ኢሜል አድሬሳችንን እዚህ ጋር እንደምናስገባ ይሆናል ማለት ነው። እንዳያችሁት ኢሜል አድሬሳችንን ማስገባት ጀምረናል ማለት ነው። ኢሜል አድሬሳችንን እንደምትመለከቱት ያስገባን ነው። አስገብተን እንዳያችሁት የኛ ኢሜል አድሬስ ይሄ ስለሆነ ኢሜል ብዙ ሊኖረን ይችላል። ጂሜል ሊሆን ይችላል፣ ያሆ ሊሆን ይችላል፣ ሆትሜል ሊሆን ይችላል። የተለያዩ ኢሜል አድሬሶችን በከፈትንበት ኢሜል አድሬስ ብቻ አክሰስ ያለንን ኢሜል አድሬስ የምናስገባ ይሆናል ማለት ነው። እዚህ ጋር ቢ ላይ ደግሞ እንደምትመለከቱት ያው ከላይ ያስገባነውን ኢሜል አድሬስ ኮንፊርም እናደርጋለን ማለት ነው። ማለትም ኮንፊርም ማለት ማረጋገጥ፣ ያንኑ ድጋሚ ከታችን የምንጽፈው ይሆናል ኢሜል አድሬሳችንን ማለት ነው። ይህ ኢሜል አድሬስ ደግሞ ሌላው ሊያውቁት የሚገባ ነገር ይህ ኢሜል አድሬስ ላይ ደርሶታል ወይም አልደረሶትም ተብሎ ምንም አይነት ኢሜል አይላክሉትም። ይህ ኢሜል አድሬስ ምናልባትም ለወደፊት ለመረጃ ለመለዋወጥ ሊጠቀሙበት ይችላሉ እንጂ ምንም አይነት መረጃ በሱ በኩል አይደርስም ማለት ነው። አልፈናል ወይም ተመርጧል አልተመረጠም የሚል ማለት ነው። ወደ 12ኛው ጥያቄ ስናልፍ ደግሞ እንደምትመለከቱት ኤጁኬሽናል ባክግራውንዳችንን እየጠየቀ ያለው ወይም ደግሞ የትምህርት እንትናችን ምን ጋር እንደሆነ ነው የሚጠይቀን። ደረጃችን ምን ያህል እንደሆነ ነው የሚጠይቀን። እንደምትመለከቱት ፕራይመሪ ያለ፣ ሃይስኩል አለ፣ ሃይስኩል እዛ ቮኬሽናል፣ ሰም ዩኒቨርሲቲ ኮርስስ፣ ዩኒቨርሲቲ ዲግሪ፣ ሰም ግራጁዌት ሌቭል ኮርስ፣ ማስተርስ፣ ሰም ዶክተሬት ሌቭል እና ዶክተራል ዲግሪ አለ ማለት ነው። እነዚህ ምርጫዎች። ሌላው ደግሞ ሊያውቁት የሚገባ አንድ ነገር ምን መሰላችሁ? አንድ ሰው ዲቪ መልቶ ዲቪው ተመራጭነት እንዲኖረው ግዴታ ቢያንስ ሁለት ነገሮች ከሁለቱ አንዱ ያስፈልገዋል ማለት ነው። አንደኛ ሃይስኩል ዲፕሎማ መስት ነው። አንድ ይህንን ዲቪ ሊሞላ የጀመረ ሰው ሚኒመም 10ኛ ክፍል መድረስ አለበት ወይም 12ኛ ክፍል መድረስ አለበት ማለት ነው። ዲፕሎማ ያስፈልገዋል፣ ሃይስኩል ዲፕሎማ እና ወይም ደግሞ በአንድ የስራ መስክ ታዋቂ በሆነ የስራ መስክ 2 ዓመት የስራ ልምድ ግዴታ ያስፈልገዋል ማለት ነው። ማለትም ዝርዝራቸው የስራ ዝርዝራቸው ከላይ የተመለከታችሁት ኢሜል ዌብሳይታቸው ላይ አለ። እዛ ላይ በመሄድ መመልከት የምንችል ይሆናል ማለት ነው። እንዳልኳችሁ የሁለቱን ያሟላ ሰው መሙላት ይችላል ማለት ነው። የትምህርት ደረጃችንን ከላይ ከሞላን በኋላ እንደምትመለከቱት እዚህኛው ላይ ደግሞ 13ኛው ጥያቄ ማሪሻል ስታተስ ወይም የጋብቻ ሁኔታ ነው የሚጠይቀው። እዚህ የጋብቻ ሁኔታ ጥያቄ ላይ እንደምትመለከቱት አንሜሪድ አለ፣ ሜሪድ አለ፣ ከዛም ዲቮርስ አለ፣ ዊዶ አለ፣ ሌጋሊ ሰፓሬትድ አለ። አንሜሪድ ማለት ያላገባ፣ ሜሪድ ያገባ፣ ዲቮርስድ ማለት ደግሞ የተፋታና ዊዶ ደግሞ ባሏ የሞተበት ወይም በሚስቱ የሞተችበት እንደማለት ነው። ሌጋሊ ሰፓሬትድ ማለት ደግሞ በህጋዊ መንገድ የተለያየ እና ከነዚህ ምርጫዎች የሚወክለንን በመምረጥ ሜሪድ ከሆነን ሜሪድ ማለትም የዩኤስ ሲቲዝን የሆነ ወይም ሲቲዝን ያልሆነ ከሆነ ከነዚህ ምርጫዎች ውስጥ መምረጥ እንችላለን ማለት ነው። የተፋታ ከሆነ የተፋታ ብለን መለየት እንችላለን፣ መምረጥ እንችላለን። ዊዶ ከሆነም ዊዶ እንደነገርኳቸው ዝርዝሮችን ቅድም፣ ሌጋሊ ሰፓሬትድም ከሆነ ሌጋሊ ሰፓሬትድ ብለን መምረጥ የምንችል ይሆናል ማለት ነው። ወደ መጨረሻው ጥያቄ ስንመጣ ከላይ ያሳየዋችሁ እንዳለ ሆኖ አንሜሪድ ከሚለው ምርጫ ወይም ያላገባ ከሚለው ምርጫ ሌሎቹን የመረጠ ሰው ካለ ልጆች ካሉት የልጆቹን ቁጥር እዚህ ጋር ማስገባት አለበት ማለት ነው። ይህንን አድርገን ከጨረስን በኋላ ቀጥታ ምንድን የምንለው ኮንቲኒው እንለዋለን ማለት ነው። ይህ ገጽ ኮንፈርሜሽን ወይም ማረጋገጫ ገጽ ይባላል። እንደምትመለከቱት ፎርም 1 ላይ ያስገባናቸውን በሙሉ ትክክለኛ መረጃ መሆናቸውን እዚህ ጋር ቼክ እናደርጋለን ማለት ነው። ከነዚህ መካከል ላይ ቼክ አድርገን ስንጨርስ የመጀመሪያ ማስጠንቀቂያው ደግሞ የምነግራችሁ ስህተት ካለው ባክ እንዳንለው ከላይ ወይም ደግሞ ባክ ምልክቷን መንካት ወይም ደግሞ በዚህ ባክ ናቪጌሽን ባሯን መንካት አያስፈልግም። ከላይ ባክ ቱ ፔጅ የሚል አለ። እሱን በመንካት ነው መረጃችንን ማስተካከል የምንችለው ማለት ነው።
ቀጥታ ናቪጌሽን ባሩ ላይ ባክ ካልን እስካሁን ያስገባናቸውን መረጃ አጥፍቶ እንደ አዲስ ስለሆነ የሚያስሞላን ባክ ማለት የለብንም ማለት ነው። እንደምትመለከቱት ያስገባናቸውን መረጃ በሙሉ ቼክ ማድረጊያን ይሄ ያንደራጁ ያስገባናቸውን መረጃ በዝርዝር እያሳየን ነው። እንዳለ ያሳየንን ዝርዝሮች ከተመለከትን በኋላ ምንድነው የምናደርገው ማለት ነው? ትክክለኛነታቸውን ካረጋገጥን ቀጥታ ኮንቲኒው የምንለው ይሆናል ማለት ነው። ወይም ሰሚት እንላለን ማለት እንዳያችሁት ከላይ ያስገባናቸው በሙሉ መረጃዎች በሙሉ በዝርዝር ተቀምጠዋል። እንደ የልጅ ቁጥር ምን በሙሉ እንዳለ አስቀምጠዋል። እንዳልኳችሁ ስህተት ካለው ጎ ባክ ቱ ፓርት 1 ነው የምንለው። ለኛ ግን ስህተት ስለሌለው ሰሚት የምንለው ይሆናል ማለት ሰሚት ስንለው እንዳያችሁት ሰክሰስፉል ይላል። ይህንን ፔጅ ሴቭ ሳታደርጉ በምንም ሁኔታ ማጥፋት እንደሌለባችሁ ልነግራችሁ ይገባል። ሰሚት ስንለው ይሄው እንደተመለከታችሁት ያለምንም ፓስፖርት ዲቪ እንዴት መሙላት እንዳለብን የተመለከትን ይመስለኛል። ከዛ በመቀጠል ምንድነው የምናደርገው እንዳለ ፔጁን ይህንን ፔጅ ሴቭ ማድረጋችንን እንዳንረሳ። ፕሪንት ማድረግ ከቻልን ፕሪንት እንለዋለን። በኮምፒውተር የሚጠቀም ሰው ካለው እኔ እንዳሳየዋችሁ እንደዚህ ሴቭ በማለት ፒዲኤፉን ሴቭ ማድረግ እንችላለን ማለት ነው። ፕሪንት ማድረግ የምንችልበት አክሰስ ካለን ደግሞ ፕሪንት ማለት ነው። እንዳያችሁት ያለ ፓስፖርት ቀጥታ ዲቪያችንን ሞልተን ጨርሰናል ማለት ነው። ለበለጠ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። አመሰግናለሁ።